የተለያዩ የሀገራችን ስነ ምህዳር ቀጠናዎችን ያገናዘበ ዘላቂ የመሬት አጠቃቀም እቅድ በማውጣትና ህዝባችንን በስፋት አሳትፈን በመተግበር የተፈጥሮ ሀብቶቻችንን በዘላቂነት በመጠበቅና በማልማት ለመጪው ትውልድ ለማስተላለፍ በአፈርና ውሃ ጥበቃ እንዲሁም በአረንጓዴ አሻራ መርሃ ግብሮቻችን መሬትን ጠብቆ ለቀጣይ ትውልድ ማስተላለፍ የሚያስችሉ ስኬታማ ስራዎችን በማከናወን ላይ እንገኛለን። የሴቶች የአረጋውያንና የአካል ጉዳተኞች የመሬት ተጠቃሚነት መብት ሊያረጋግጡ የሚችሉ አካታች የመሬት አስተዳደርና አጠቃቀም ስርዓት መዘርጋት ችለናል። የመሬት አጠቃቀምና አስተዳደርን በተሻለ ሁኔታ ለመምራት ተበታትነው የሚገኙ የመንግስት አስተዳደር አደረጃጀቶችን ወደ አንድ ማዕከል በማምጣት በቴክኖሎጂ የተደገፈ ጠንካራና ዘመናዊ ተቋማዊ አሰራር እንዲኖር እያደረግን እንገኛለን። ምርጫ ስርዓቱ ተጀምሮ እስከሚያልቅ ሰላማዊ ሆኖ እንዲጠናቀቅ እንደ ገዢ ፓርቲ የአንበሳውን ድርሻ የሚወስደው ገዢው ፓርቲ ነው። ይሄን በመገንዘብ ባለፉት አመታት በሰባተኛው ሀገራዊ ምርጫ ዝግጅት ሲደረግ የመንግስት ተቋማት በተጠናከረ መልኩ የምርጫውን ሰላምና ደህንነት እንዲደግፉ በጣም ሰፊ ዝግጅት ሲደረግ ቆይቷል። በአጠቃላይ በሰላምና ደህንነት ተቋማት ላይ የተደረገው ሪፎርም ተጨምሮ እነዚህ ተቋማት በገነቡት አዲስ አቅም በመላ ሀገሪቱ እንግዲህ ከ50 ሺህ በላይ የምርጫ ጣቢያዎች ያሉባት ሀገር ነች። በጣም ሰፊ ሀገር ነው። ስለዚህ በሁሉም ቦታ ደህንነቱ ተጠብቆ የምርጫ ቦርድ ስራ ያለምንም መደናቀፍ እንዲተገበር እየሰራን ቆይተናል። ከዚህ በትይዩ ደግሞ ከምርጫው ጋር በተያያዙ የሚነሱ ኢንሲደንቶችን በተመለከተ ቶሎ ምላሽ መስጠት የሚያስችል ስርዓትን በፌደራልም በክልልም ደረጃ ተዘርግቶ እየተሰራ ይገኛል። ይሄ እንደ መንግስት ያለን ኃላፊነት ነው። እንደ ፓርቲም ደግሞ ብልጽግና ፓርቲ ይሄኛው ሀገራዊ ምርጫ ነፃ፣ ተአማኒ፣ ፍትሃዊ ሆኖ እንዲጠናቀቅ ያለው ቁርጠኝነት በጣም ከፍተኛ ነው። ይሄንንም ለማሳካት በሁሉም መድረኮች ከሁሉም ተፎካካሪ ፓርቲዎች ጋር አዎንታዊ በሆነ መልኩ ውይይት በማድረግ በእንደዚህ አይነት መድረኮች ላይ እየተገኘን የምናደርገው ምክክር እንዳለው ነው። እንዲሁም ለመላው የፓርቲው አባላትም ስለ ምርጫው አስፈላጊነትና ሰላማዊ ሆኖ መጠናቀቁ ምን ያህል አስፈላጊ መሆኑን የህግ ማዕቀፉን በማስገንዘብ አጠቃላይ ሂደቱ ሰላማዊ እንዲሆን አድርገናል። ይህም እስካሁን ባለው ሂደት የሚታይ ነው። እንግዲህ ብልጽግና ፓርቲ የተቀበላት ኢትዮጵያ በተለይ የፖለቲካ ታሪክ አንዳንድ አካባቢዎች ላይ የፖለቲካ ትግልን ከወታደራዊ ኃይል ጋር አጣምሮ የሚሄዱ ውሳቤ ያላቸው ኃይሎች ሲመራት የነበረበት ሀገር ነው። በዛ ማግስት በለውጥ ማግስት ወደ ስልጣን ከፓርቲያችን ከመጣ በኋላ የሰራው ነገር የሴኩሪቲ ሪፎርም ነው። የደህንነትና የጸጥታ መዋቅሩን በአንድ በኩል ህብረ ብሔራዊ እንዲሆን በሌላ በኩል ደግሞ ዘመኑን የሚመጥን እንዲሆን ከማድረግ አኳያ ከወሰዳቸው ወሳኝ እርምጃዎች ውስጥ አንዱ ክልሎች አላስፈላጊ ኃይል መታጠቃቸው ነው። ምናልባት እዚህ ላይ ከተነሳው መስተካከል አለበት ብለን የምናምነው ክልሎች በአሁኑ ሰዓት ከአንድ ክልል ውጪ አብዛኞቹ የልዩ ኃይል የላቸውም። ህገ መንግስትና ፌደራል ስርዓቱ በሚፈቅደው ልክ ያህል የክልል መደበኛ ፖሊስ ነው ያላቸው። ሌሎችም ጉዳዮች ግን ቀደም የተነሳው በዚህ አጋጣሚ ማስተካከል ተወስዶ ሰፊ ሪፎርም በማድረግ የሀገር መከላከያ ሰራዊት ህብረ ብሔራዊ እንዲሆን ዘመኑን የሚመጥን የኢትዮጵያን ዳር ድንበርና የህዝቦችን ደህንነት በሚያረጋግጥ መልኩ ሪፎርሞች በስፋት እየሰራ ነው። ይሄን አጠናክረን እንቀጥላለን። ፖሊስም እና የፌደራል ፖሊስም ሆነ መደበኛ ፖሊሶች በተሰጣቸው ህገ መንግስታዊ ስልጣን ወሰን ብቻ ስራቸውን እንዲያከናውኑ የጀመርናቸውን ስራዎች አጠናክረን እንቀጥላለን። ነገር ግን በኢትዮጵያ ሀገራችን ፖለቲካ ታሪክ ውስጥ የፖለቲካ ትግልን ከኃይል ጋር አማራጭ አድርጎ ይጠቀሙ የነበሩ ኃይሎችን እጅግ ሰላማዊ በሆነ መልኩ በውይይት በክልል አቅማቸው የሚመጥናቸው መልኩ የጀመርናቸውን ጥረቶች አጠናክረን ለማስቀጠል ኢትዮጵያ በፌደራል ደረጃ በህግና ስልጣን የተሰጠው መንግስት ብቸኛ ስልጣንና የኃይል ተጠቃሚነትን የሚያረጋግጠውን መብት በሚያረጋግጥ መልኩ የህግ የበላይነት ለማረጋገጥ የጀመርናቸውን የሴኩሪቲ ሪፎርም ስራዎችን አጠናክረን በማስቀጠል የፌደራሉ የደህንነትና ጸጥታ ተቋማት ተገቢ የሆነ ሀገርን መጠበቅ የሚያስችል አቅማቸውን ክልሎችን በተሰጣቸው ስልጣን እንዲሄዱ የጀመርናቸው ስራዎች መላው ህዝባችን የሚያውቀው ነው። ከዚህ በፊት ምን እንደነበሩ የፖለቲካ ጥገኝነት እንደነበራቸው ይታወቃል። አሁን ከፖለቲካ በጣም ገለልተኛ ሆኖ ስራዎች አሉ። እነዚህን ጅምር ስራዎችን እናጠናክራለን ብለን እናምናለን። ቀጣይ በአብላጫ ድምጽ አግኝተን ብንመረጥ የፓርቲያችን ፕሬዝዳንት ደጋግመው እንዳሉት በጣም ዝግጁ ነን። እኛ ሰባተኛውን ሀገራዊ ምርጫ ስንዘጋጅ እውነተኛ በህዝብ ይሁንታ የተመረጠ መንግስት ብቻ ነው ይሄን ሀገር ሊያሻገር የሚችለው። ስለዚህ ስንፎካከርና ራሳችንን ስናቀርብ እንደምንመረጥ ተስፋ እናደርጋለን። ያ ባይሆን ግን የገነባነው የመንግስት ስርዓት የመንግስት ለውጥን የፓርቲ ለውጥን ሊሸከም የሚችል ስርዓት እንዲሆን እየተነባን ስለሆነ ዝግጁ ነን። Si harga
ceesisa galmee garee keenya dhaamsaa waliif labsaa.